በሰማይ ነው የተፈጠረው አይደል? ገነታችን የአዳም ገነትና የኛ አዳም ገነት ይለያያል። የእናንተ አዳም ገነት በሰማይ ነው የተፈጠረው። በእርግጥ የኛ ግን ምድረ ገነቷ የት ነበር? ያ ገነት እዚህ በምብራቅ እዚህ ምድር ሆኖ በምብራቅ ነበር። በምብራቅ ይላል። በምብራቅ በአማርኛ ምንድን ነው የሚባለው? ምብራቅ ነው የሚባለው? በምስራቅ ነው። ምስራቅ ነው። በዚህ ምድር ሆኖ በምስራቅ ነበር ይለናል፣ ይነግረናል መጽሐፍ ቅዱስ። የትኛው ምስራቅ? በኢትዮጵያም ሊሆን ይችላል። ምን እናውቃለን? ግን ነበር ነው የምልህ እንጂ አሁን አለ አላልኩም። ገነቱ አሁን ምድር ላይ የነበረው ገነት አሁን የለም እኮ። አዳምን ሲሳሳት ከገነትን ወጥቷልና ምድር ላይ የነበረው ገነት አሁን የለም። የትኛው እንትን ነው ገነት ነው? የት ነው ያለው? አዳም ጎጃሜ ነው ያለው ክርስቲያን ትዝ አለኝ። የት ነው ያለው? ወደ ጎጃም እየተጠጋሽ ነው ትንሽ። ኢትዮጵያ ብለሻል። በጣም ጥሩ። የት ነበር ገነት አዳም ሲኖርበት የነበረው? ኢትዮጵያም ሊሆን ይችላል። ምን ችግር አለው? እግዚአብሔር እኮ ሁሉም እግዚአብሔር ነው። ግን እምልህ የእኛ ገነት ምድር ላይ እንደነበረች መጽሐፍ ቅዱስ ይነግረናል አልኩ። አሁን የእናንተ ገነት ይገባኛል፣ በሰማይ ላይ ነው ገነት የነበረው። አዳም በሰማይ ፈጥሮት ነው ወደ ታች ጣለው አለህና ልዩነቱ ይገባኛል። ስለ እኔ ስትጠይቅኝ እኔ ነኝ መናገር የምችለው። ጣለው ምናምን የሚል ነገር የለም። ነገር እኔ ደግሞ ነገርኩህ። የእኔ ደግሞ የት ነው መናገር እንደሆነ ነገርኩህ። አንተ ንገረኝ። እናንተ በማወቅ ያልቻልሽም በገነት ውስጥ አልኩህ እኮ ቦታው በምብራቅ በምስራቅ ይላል አልኩህ እኮ። በምስራቅ እዚህ ምድር እንደሆነ ማወቅ አለብህ ብቻ። ምን አስፈላጊ እኮ አይደለም ቦታው። ምስራቅ የተባለው የትኛው ነው? ምንም የምታውቂው ነገር የለም። እንተው በቃ እሱንሽ። በምድር ላይ ስለ እኔ በምድር እንደነበረ ብቻ ነው እኔ ነገር አዳምጪ እንጂ አታቋርጪ። የእኛ አይደለሽ ማ አድሜትሽ ነሽ። በገነት ውስጥ ሚስት አለ የለም ነው ጥያቄዋ። ገብታችኋል አይደለ? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ስለ እኔ ብሎ በምድር ላይ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ያገኛል አለ። ያሰላ እንት ያለሽ ኦኬ ንገርሃ። ይህን መቶ አሁን እናንተ ሚስት መስሎሃል። ሚስት አይደለም። ኢየሱስ ክርስቶስ ምን አለ መሰለ? ጠየቁትና በሰማይ መጋባት አለ ወይ ሲሉት ኖ እኛ መጽሐፍ ቅዱስ አለማወቃችሁ ነው እንጂ በሰማይ አንዴ ልጨርስ በሰማይ ላይ መጋባትም የለም። ልክ እንደ መላእክት ነው የምትሆኑት አለን። እንዴት ብሎ ሚስት ደግሞ ያመጣልና? ሚስት አይደለም እሱ። እስቲ ይሄን ንገረኝ። ምን ማለት ነው? እስቲ ይሄን እሱን ንገረኝ። እስቲ ይሄን እሱን ጥቅስ በኋላ እንመጣበታለን። ኢየሱስ ክርስቶስ ምን አለ? በምድር ላይ ስለ እኔ ብሎ ሚስቱን ለተወ በመንግስተ ሰማያት 100 እጥፍ ያገኛል አለ። ምን ትያለሽ? ይሄን ጥቅስ ምንድን ነው? እንዴት የሚለው ሚስት አይደለም ሚስት አይደለም አልኩህ እኮ ይላል መጽሐፉ ነው። ሚስት አምጣልኝ፣ አምጣው። ሚስት ካለ አምጣልኝ። ሚስት ያገኛል የሚለው አምጣልኝ። ተረጋጊ። በምድር ላይ ስለ እኔ ብሎ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ይሰጠዋል ብሏል። አላለም? እንዳወጣው እሺ አላለም? አምጣው። መጋባት የለም ብሎ ዘግቶታል። አላለም። ሚስት አይደለም አልኩ። አንተ የገባህ ሚስት ነው። ሚስት መጋባት የለም ስላለን የተጻፈው ነው የማነበው። ልብ በይ። አላለም እያልሽ ነው። ገብቶሻል አይደለ? በምድር ላይ ስለ እኔ ብሎ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ይሰጠዋል ብሏል። ይሄ ነው። ኦኬ ህማ ወደ መዛሙርቴ ከሆነ እሱ ሌላ ነው። እሱ ነው የምትለው። እሱ ምን ማለት ነው? ሚስት እሰጠዋለሁ ማለት ነው ብሏል። አላለም? ምን አለ? ሚስት አላለም። 100 እጥፍ ሚስት እሰጠዋለሁ አላለም። ጭራሽ አትቀይርን ያልኩትን አምጣው። የተረጋጋ አዳምጪ። በምድር ላይ ስለ እኔ ብሎ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ይሰጠዋል ብሏል። አላለም ብለሻል አይደለ? እኮ ብሏል። ድምፅሽ እየተሰማ አይደለም። እሺ
ምን ላይ ልክፈት ለሱ ከላታለና መራፉ እንትንትላታለ እሺ ማቴዎስ 19:29 አውጣ። ማቴዎስ 19:29 መርሲ ናምበይ ቆይ የራሴ መጽሐፍ ያነሳሁት ነው። ማቴዎስ 19:29 እስኪ ወንድሜ እኔ ከመጽሐፌ ነው የማነበው ወንድሜ። እሱ ይሄን መጽሐፍ ቅዱስ ነው መጽሐፍ ቅዱስ ትግረኛ ነው። አማርኛ ያድርግልሽ። ማቴዎስ 19 ያልከኝ ወንድሜ? 19:29 ርዕሱ ምን ይላል? መጀመሪያ ርዕስ መነንበብ ነው። ከዛ በኋላ ተመሳሳያት ኦኬ። በአማርኛ ላንብብልሃ። በአማርኛ ላንብብልህ። ይሄ እኮ ሌላ እኮ ነው። ስለ መጋባት እኮ የሚያገናኘው የለውም ወንድሜ። ይሄ ችግር የለውም። አይዞህ አነብተዋለሁ። 19:29 ስለዚህ ስሜም ቤቶቹን ወይም ወንድሞቹ ወይም እህቶቹ ወይም አባቱን ወይም እናትን ወይም ሚስቱን ወይም ልጆቹን ወይም ሚስቱን ወይም ልጆቹን ወይም እርሻን የተወ ሁሉ ሞት እጥፍ ይቀበላል፣ የዘላለም ሕይወት ይወርሳል ይላል። ምንድነው አሁን የገባህ አንተ? ምንድነው የገባህ? እኔ የገባኝ ሳይሆን ቃል በቃል ላንብብልሽ። ምን ደግሞ እንግዲህ አንድ ሰው ኢየሱስ ክርስቶስ ስለ ስሜን ብሎ አለ። ስለ ስሜን ብሎ ሚስቱን የተወሰው 100 እጥፍ ይቀበላል። 100 እጥፍ ገብቶሻል አይደል? ምንድን ነው የሚቀበለው? ከሚቀበለው መካከል ሚስት 100 እጥፍ ሚስት ይቀበላል አንድ ሰው። እዚህ ምድር ላይ እኮ ነው፣ በምድር እኮ ነው የሚያወራ። አባትህ እናትህ የሚለው ከዚህ ምድር እኮ በሰማይ ያሉ እንደ አባትህ እናትህ እንደዛ ስለ ምድር እያወራ እኮ ነው። ምድር አይደለም የሚያወራ እንዴ? ያው ከታጫው ስለ ምድር አባትና እናትህ አሉ በሰማይ። ኧረ ና ወንድም፣ ያው ስለ ምንድን ነው የሚያወራ? ስለ ሰማይ በዛ የዘላለም አንደኛ ርዕሱ ምንድነው? ስለ ሀብት ርዕሱ ልንገርህ። እኔ ክርስቲያን እኔ ላስረዳ ወንድሜ። አይደለም ይኸውልሽ፣ ያለው ስለ ዘላለም በምድር ላይ የዘላለም ሕይወት አለ። ሀብታሙ የዘላለም ሕይወት ያገኛል እኮ ነው የሚለው። አንተ አሁን ሙስሊም ነህ አይደል? ልጆች፣ ወንድሞች አባትህን ትተህ ወደ ክርስቶስን ከተጠጋ ክርስቶስን ከሳቁ አለ የዘላለም ሕይወት ያገኛል አያገኝም? አይደለም ታገኛለህ።
እሱን አይደለም ጥያቄው። ታዲያ ምንድን ነው? ስለ ስሜ ብሎ ሚስት ለተወሰው በቀጣዩ ዓለም ስለሚያገኘው ጸጋ እየተናገረ ነው። ስለ ዘላለማዊ ሕይወት በዚያ ውስጥ ከሚገኘው ነገር መካከል ምንድን ነው? ስለ እኔ ብሎ ሚስቱን ለተወሰው 100 እጥፍ ሚስት ያገኛል ብሎ ተናግሯል። ለዘላለም ሕይወት የሚገኝ ሚስት የሚል የለም እዚህ። ሚስትህን ትተህ እዚህ ሚስትህ እዚህ እኮ ነው ያለችው። አንደኛ ነገር ልንገር ወንድም፣ ይሄ ስለ ሀብታሞች እያወራ ነው። ይሄ ርዕስ ማወቅ አለብህ። ሀብታም እዚህ ምድር ላይ ሀብታም ሆነክ አይለመደስ አንብበው። ርዕሱ ምን ይላል? የለውም ርዕስ። የሀብታሙ ጥያቄ ነው የሚለው እኮ ርዕሱ እኮ የሀብታሙ ጥያቄ ነው የሚለው። የሀብታሞቹ ጥያቄ የለውም ርዕስ። ርዕስ የለውም። ርዕስ አለልህ ከ16 እዛ አለልህ ከ16 ርዕስ የለውም። እዚህ 1600 ያላችሁ እስቲ መጽሐፍ ቅዱስን ክፈቱት። ማቴዎስ 19 ከደጋ ያወራሽ እንደዚህ አድርገህ ያታስተምራቸው ሰውን አታጥፋው። አሁን ያ ነገር ገባቸው ተሰሩና ርዕስ አለ። ርዕስ የለም እኮ ስለ ምድር እያወራን ስለ ሀብት ስለ ሀብት ወንድሜ፣ ስለ ሀብት ስለ ምድር በቀጣዩ ዓለም ስለሚገኝ አይደለም። እኔ ነኝ ክርስቲያን፣ አንተ ነህ ክርስቲያን፣ እኔ ነኝ። እኔ ላስረዳችሁ። እኔ ነኝ ክርስቲያን፣ ይሄን ማቀው አንተ አላወቅኸውም። እንዲሁም ይሄን ካላወቅ ያረለቻለች ሴትያ አዳምጪ መጀመሪያ። እሺ እኔ ክርስቲያን ነኝ እና እንደ ክርስትና ላስረዳህ እያልሽ ነው። ሚውትሽን አንሺ አሁን። እሺ በቃ ይኸው እየተደማመጥሽ ከሰው ጋር ስታወሪ ሚውትሽን አንሺ፣ አንሱላት። ምን አልከኝ ወንድሜ? አይዞህ ጤነኛ ነኝ እግዚአብሔር ይመስገን። ምን ነው መመለስ ጤና ያጣል? እኔ ክርስቲያን ነኝ እና እያልሽ ነበረ። እግዚአብሔር ክርስቲያን ሆኜ ብሎ ያዘዘብኝ እኔ ላስረዳ። እግዚአብሔር መጽሐፍ ቅዱስ ላይ የክርስቶስን ተከታይ ነኝ፣ ክርስቲያን ነኝ። እግዚአብሔር ኢየሱስ ማነው መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ? አንድ ቦታ ኢየሱስ ክርስቶስ እኮ ያዘዘን ነገር የለም። እኛ ኢየሱስ ክርስቶስ ያዘዘን ማለት መጽሐፉ የተጻፈው ስለ ክርስቶስ አይደለም። እግዚአብሔር መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ? ክርስቶስን መከተል ክርስትና ነው ማያልኩ እኮ። ክርስቶስ መከተል ማለት ነው ክርስቲያን ሆኖ ብሎ ክርስቲያን ማለት ክርስቶስ መከተል ነው አልኩ እኮ። መጽሐፍ ቅዱስ ላይ ሳይ ደስ የሚለውን መጽሐፍ ቅዱስ ላይ ሳይ ነው ክርስቶስን መከተል እንደሆነ ክርስትና ክርስትና ማለት መከተል ማለት ነው የሚላለ መጽሐፍ ቅዱስ ላይ። አዎ ክርስቲያን ማለት ክርስቶስን መከተል ነው። እኔ አሁን ማቀፍ ላይ ደስ የሚል ካለ ሳይና የትልቁ ላይ ነው እስከፈች ክርስቲያን የሚል የለም ብለህ ነው እንደምታምነው? ክርስቲያን እንዴት ነው ክርስቲያን የሚል እኮ አለ መጽሐፍ ቅዱስ። እንዴት ነው ክርስቲያን? ክርስቲያን ማለት ክርስቶስን መከተል ማለት ነው የሚለውን መጽሐፉ ላይ ያሳየ። አዎ የክርስቶስ ተከታይ ማለት ነው ክርስቲያን ማለት። መጽሐፉ ላይ ክርስቲያን ማለት ክርስቶስን መከተል ማለት ነው የሚለው አሁን እሱን አመጣልሃለሁ፣ ችግር የለውም። ግን ይሄን ጨርስ መጀመሪያ ስለ መጋባት። ቶሎ በይ እየጠበኩሽ ነው። ያው ትልቁ ላይ ነሽ። ምን አልከኝ? አሁን እንጨርስ፣ ስለ ሰርጉ እንጨርስ ጥያቄና እሱን አመጣልሃለሁ፣ ችግር የለውም። ስለ መጋባቱ ጨረስን፣ ስለ መጋባት ጨረስን። ለህሱ ስለ መጋባት የለሽም አይደል? እሺ ጥሩ አይደለም፣ ነውር ነው። እሺ ከላይ ፍራውል አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወላሂ አልሐምዱሊላህ። እኔን መጠየቅ ፈለግኩትን ጥያቄ አለ። ሙስሊም ነኝ። እሺ የአክስት ልጅ አለች፣ ያ ወንድ ማለት ነው። እና የአክስት ልጅ ጋር ጸጉሯን ልጁ የአክስቷ ልጅ ሆኖ ጸጉሯን እሱ ጋር መፍታት ትችላለች? አይቻልም። እሱ አጅነቢ ነች፣ መግባት ትችላል። አክስት ልጅ አጎት ልጅ። ስለዚህ ከሱ ፊት ጸጉሯን መቀባት አይቻልም።
አይቻልም። ሽኮና ቤቢ መጠየቅ ፈልጌ ነው።